ማዘር ከባድ ባልተኛ እንደሆነች ነግሬያቸዋለሁ። ባለፈው እኮ ያው አራዳ ነው የመሀል ፒያሳ ሰፈር ልጅ እኮ ነው ያገባው ትላታለሁ። እኔ እንኳን መሀል ፒያሳ ላይ ቤት ብትሰሪ ነበር የሚደንቀኝ አትለኝ። ከስማ አይሻልም አልኩና አይ አልሰማሽም ማለት ነው ብዬ ወደ ቴምር ሪል ስቴት ይያት ጎራ። ቴምር ሪል ስቴት በአጭር ጊዜ ቤት እያስረከበ ያለ ሪል ስቴት ሊሴ ገብረ ማርያም ትምህርት ቤት ኢኖቬሽን አጠገብ እየገነባ ነው ስላት በይነይ ቢሮአቸው ሄደም ብዙ እንዳዳምጣለችኝ። ይሄ ከታች ምስል ላይ ራሱ ማረግላችሁ ከዛሬ ሰርተው ያስረከቡት ነው። ተከራይ ስለሆንኩ ደጅ ላይ ምኖር ነው የሚመስላት። ጉብኝቱ ስለተመቻት ጋርመንት አፍሪካ ሲዲሲ ፊት ለፊት ያለው ሳይት ወሰርኩ። የመኖሪያ አፓርትመንቶችና የንግድ ሱቆች ሽያጭ ቀርቦላቸዋል። ከ10% ቅድመ ክፍያ ጀምሮ ነው። ፒያሳ ሊሴ ገብረ ማርያም ከስቱዲዮ 10% ቅድመ ክፍያ 483 ሺህ ብር ቅድመ ክፍያ ጀምሮ ማለት ነው። ባለ 1 ባለ 2 ባለ 3 መኝታ ማሌተራ አለ። አያት ባለ 2 መኝታ ቤቶች አሉ። ጋርመንት የንግድ ሱቅና መኖሪያ አለ። በቅርብ ጊዜ ደግሞ የንግድ ሱቆችን በፒያሳ ቱሩም ካፌን አወቃችሁታ እዛ አካባቢ ለሽያጭ ይመጣል። ማንኛውንም መረጃ ከፈለጋችሁ ስልክ ከታች አስቀምጣለሁ እንዳያመልጣችሁ።